ጣውላ ነገር አየ። እዛ ጣውላ ላይም 4 ዓመቷና የ7 ዓመት ልጁን ያስቀምጣቸዋል። የ7 ዓመት ልጁ አሪፍ ይባላል። እሱን ያስቀምጣቸዋል። ከዛ ደግሞ ድጋሚ ሌላ ማዕበል ይመጣል። ድጋሚ ይዟቸው ይሄዳል። ይሄ ማዕበል ደግሞ ልጆቹና ቤተሰቡ ለያያቸው። ልጆቹ አሁንም ጣውላ ላይ ናቸው። ቤተሰቡ ደግሞ ልጄ ምናምን እየተባባሉ ግን ያው ምንም ማድረግ አይችሉም። ይዟቸው ሄደ ወደ ባህሩ። ሁለቱም ደግሞ መዋኘት አይችሉም። ድንገት እንኳን ፈቀቅ ብለው ከወደቁ ይሰምጣሉ። ለማንኛውም ወደ እነሱ ቀይ እንመለሳለን። ወደ ከተማው ስንሄድ ከተማው በጣም የሚያስጠላ ነገር ውስጥ ነው ያለው። ሜላቡ በነገራችን ላይ ምድራችን ላይ በጣም ትልቁ ሱናሚ የተመታችው የመጀመሪያ ከተማ ነች። እንዲህ ነው ጽድት ያደረጋት ከተማዋን። በዛ ላይ ወደ 2 ሚሊዮን ምናምን የሚሆን ህዝቧ በጣም ተቸግሮ ነበር የተረፈው። ምክንያቱም ምግብ ምናምን ማግኘት በጣም ችግር ሆኖባቸው ነበር። እንዳይረዱ ደግሞ በጣም ከባድ የሆነው ድልድዮችን ምናምኖችንም ፍርስርስ አድርጓቸዋል፣ እነሱ እርዳታ እንኳን እንዳይደርስ። በዚህ በኩል እንግዲህ ወደ ቤተሰቡ ስንመለስ የቤተሰቡ ሆስፒታል ይሄዳሉ። ሆስፒታል ደግሞ የሚካሄደው የሞቱ ሬሳዎች ምናምን ወደ ሆስፒታል እየተወሰደ ነው። ያው ልጆቼ ካሉ ልጆቼ ከተገኙ ብላ እናትየዋ ሆስፒታል እየሄደች ቼክ ታደርጋለች የሞቱ ሰዎች። ግን 4 ዓመቷና አሪፍ የሉ። በዚህ ሁኔታም ሳምንት አለፈ። ሳምንት አልፎም እናትየዋ ተስፋ አልቆረጠችም። አሁን ድረስ እየፈለገቻቸው ነው። ግን ቦታ እየቀያየረች ነበር ስትፈልጉ። አሁን ደግሞ ሬፊጂ ካምፕ ነው። ሬፊጂ ካምፕ ያው የተረፉ ሰዎች ካምፕ ተሰጥቷቸው የሚኖሩበት ቦታ ነው። እዛ ሁሉ ማየት ጀመረች። ግን በሚያሳዝን ሁኔታ እዛም ልታገኘቸው አልቻለችም። ደግሞ ነገሩን አስቡት። ስለዚህ ሱናሚ ሰምታችሁ ሊሆን ይችላል። ከ230 ሺህ በላይ ነው የገደለው። በጣም አደገኛው ሱናሚ ነበር። በጣም ገዳዩ የሚባለው ማለት ነው። ምድራችን ላይ በዚህ ምዕተ ዓመት በዚህ ክፍለ ዘመን በተፈጥሮ አደጋ ሰው እንደዚህ ሞቶ አያውቅም። ወደ 230 ሺህ ሰው በዚህ ሱናሚ ጸጥ ብሏል። ብዙዎቻችሁ ይሄ ነገር ክስተት ሲፈጠር በቲቪ አይታችሁ ሊሆን ይችላል። ግን ለማታውቁት ከ30 ሜትር በላይ ነው ይሄ ሱናሚ ከፍታው ሲመጣ ማለት ነው። ፍጥነቱ ደግሞ በ800 ኪሎ ሜትር በሰዓት መጓዝ የሚችል ማዕበል። አስቡት ምን ያክል ገዳይ እንደሆነ። ይህ ማለት ይውላችሁ አንድ 30 ሜትር በላይ የሚሆን ውቅያኖስ በአይሮፕላን ፍጥነት መጥቶ ሲገጫችሁ ማለት ነው። ኧረ በጣም ገዳይ የነበረ ሱናሚ ነበር። ኢቭን በጣም የሚገርመው ደግሞ ስለዚህ ሱናሚ ይሄንን ሱናሚ የፈጠረው የመሬት መሰንቀጥ ምን ያክል ጉልበት እንዳለው የምታውቁት የምድር መሽከርከርን በጣም በትንሹ ተጽዕኖ ፈጥሮበታል። የመሬቱ መሰንቀጥ ማለት ነው። ለማሰብ ሁሉ ይሰቀጥጣል። ይሄ አደጋ በጣም ከባድ አደጋ ነበር። ምድር ላይ እንደዚህ አይነት አደጋ ደርሶ ያውቃል? ለማንኛውም እስቲ ወደ ልጆቹ ልመለስላችሁ። ልጆቹ በዚህ ሰዓት ጣውላ ላይ ሆነው ባህሩ የሌለ ወስዷቸዋል። ከነበሩበት ቦታ ወደ 249 ኪሎ ሜትር ርቀዋል። ይህን ያክል አንሳፎ ወስዷቸዋል። ከነበሩበት ሜላቦ ከተማ ሌላ ደሴት ቤንያክ ደሴት የምትባል ወስዷቸዋል። ግን ደስ በሚል ሁኔታ ገፍቶ ወደ መሬት ወሰዳቸው ጣውላውን። ግን የት እንዳሉ ምንም የሚያውቁት ነገር የለም። በዚህ ሰዓት ግን የሆነ አሳ አጥማጅ ያያቸዋል። ሲያያቸው ልጅ አገኘ መኪና ውስጥ ጭኖ ወደ ከተማ ይወስዳቸዋል፣ ወደ ቤቱ ማለት ነው። ይህ አሳ አጥማጅ ደግሞ ሚስት አለችው። ከሚስቱም ጋር ከተማከረ በኋላ 4 ዓመትና አሪፍን